ሰላም ሰላም ውድ የላዮን አንደኮር ቤተሰቦች አሁን ደግሞ ይዤላችሁ የመጣሁት ቦታችን ላይ እንዴት አድርጋችሁ ኦርደር ማድረግ ትችላላችሁ፣ እንዴት አድርጋችሁስ ብር ማስገባት ትችላላችሁ የሚለውን ለማሳየት መጥቻለሁ ማለት ነው። ዌብሳይታችን ላይ እንደዚህ ይመስላል። እዚህ ጋር ሬጂስተር ማድረግ ያለባችሁ መጀመሪያ ሬጂስተር አድርጋችሁ ሎጊን አድርጋችሁ ስትገቡ እንደዚህ ይመጣላችኋል። ዜሮ ነው ብር የለውም ይሄ አካውንት ለምሳሌ። ከዛ እዚህ ጋር ብር ለማስገባት አድ ፈንድስ የሚል አለ ወይም ደግሞ እዚህ ጋር አለ አድ ባላንስ የሚል በሁለት መንገድ አለ ማለት ነው። እዚህ ጋር ብር ለማስገባት አድ ፈንድስ የሚለው ኮምፒውተር ላይ ነው የሚመጣላችሁ፣ ስልክ ላይ አይመጣም። ግን እንደዚህ ስትነኩት አካውንት ይዘረዝራል። 3 አካውንት ከነዚህ ኮፒ አድርጋችሁ ወስዳችሁ የፈለጋችሁትን ወደ ዋትስአፕ ላይ ስክሪንሻታችሁንና ስክሪንሻታችሁ የከፈላችሁበትና ኢሜይላችሁን ወደ እኛ ትልካላችሁ፣ አድ እናደርግላችኋለን ማለት ነው። ቴሌግራም እዚህ ጋር አለ፣ ዋትስአፕ እዚህ ጋር አለ ማለት ነው። ከዛ እዚህ ጋር ባክ ቱ ሆም ስንለው ደግሞ ወደ ሆም ይመልሰናል ማለት ነው። እዚህ ጋር አድ ባላንስ የሚለው ይሄ ማለት ነው። አድ ባላንስ ይሄ በስልክ ላይ እንደዚህ አድ ባላንስ የሚል አለ ይመጣል። አድ ባላንስ ስትነኩት ደግሞ እንደዚህ ነው የሚያመጣላችሁ። ከዛ እዚህ ጋር ከ500 ብር በላይ እንጂ ከ500 ብር በታች አይቻልም። ለምሳሌ 400 አይቻልም፣ 500 ይቻላል። ከዛ 500 አድርጋችሁ ይሄ ባይናንስ የሚለው በዩኤስዲቲ ነው የሚከፍሉ ነው። ይሄ በኢትዮጵያ ብር ማለት ነው። ባንክ ኢትዮጵያ 500 ብር ነክታችሁ ፓይ ነው ስትሉት እዚህ ጋር ያመጣላችኋል የክፍያ አማራጮች። ከነዚህ ወደ አንዱ አስገብታችሁ ወይም በቴሌግራም ወይም ደግሞ በዋትስአፕ እኛን ኮንታክት ታደርጋላችሁ ማለት ነው። አፍተር ፔመንት ፕሊዝ ሰንድ ዮር ፔመንት ስክሪንሻት ቴሌግራም ኦር ዋትስአፕ ይላል ማለት ነው። ክፍያ ከፈጸሙ በኋላ የከፈሉበት ደረሰኝ ስክሪንሻት በቴሌግራም ወይም በዋትስአፕ ይላኩልን። ከዛ እኛ ወደዚህ አድ እናደርግላቸዋለን ማለት ነው። ከዛ ስለ ሰርቪሶች ለማየት እዚህ ጋር አይኤምአይኤስኤን ሰርቪስ የሚለው እዚህ ጋር ስለ አይኤምአይ ሰርቪሶች ነው ያሉት። እዚህ ጋር እንደዚህ ሲመጣላችሁ እዚህ ጋር ለምሳሌ ሳምሰንግ ኤፍአርፒ እዚህ ጋር ማግኘት ትችላላችሁ። ሳምሰንግ ኤፍአርፒ ብላችሁ ሰርች አድርጋችሁ እዚህ ጋር ሳምሰንግ ኤፍአርፒ በቅናሽ ዋጋዎች ማግኘት ትችላላችሁ። እንደዚህ ይሄ ለወርክ አይዲ ምናምን ለምትሰሩ ነው። ከዛ ደግሞ ለአንድሮይድ 15 16 17ም እንደዚህ አድርጋችሁ ኦርደር ማድረግ ትችላላችሁ ማለት ነው። ከዛ ኤምዲኤም ደግሞ ቴክኖ ኢንፊኒክስ ኤምዲኤም ቴክኖ ብላችሁ ስታደርጉ እዚህ ጋር ስሎ ከሆነ እዚህ ጋር በዚህ ዋጋ፣ ፋስት ከሆነ በ3 ሰዓት የሚያልቅ ደግሞ በዚህ ዋጋ ታገኛላችሁ። ከዛ እዚህ ጋር አይኤምአይ ይላል እዚህ ጋር ሴሪያል ናምበር የሚለው እዚህ ጋር አይኤምአይ 2 ቁጥር ነው የምታስገቡት። ይሄ ኢንተር አይኤምአይ 2 እናደርገዋለን። ከዚህ ቪዲዮ በመሰራቴ በኋላ እናንተ ጋር አይኤምአይ 2 ብሎ ይመጣላችኋል። ከዛ እንዴት አድርገን ነው አይኤምአይ 2 የምናወጣው? ከዛ ደግሞ የፎን ካንትሪው እንዴት አድርገን ነው የምናወጣው ላላችሁኝ ደግሞ ለምሳሌ አንድ ላሳያችሁ። እዚህ ጋር ፍሪ አይኤምአይ ቼክ የሚል እዚህ ጋር ትገቡና ፍሪ አይኤምአይ ቼክ ነክታችሁ እዚህ ጋር እንደዚህ ትገባላችሁ ወደ ቴክኖ ኢንፊኒክስ ወደሚለው ማለት ነው። ከዛ እዚህ ጋር አይኤምአያችሁን ሙሉ ታስገባላችሁ። አይኤምአያችንን ሙሉ እናስገባና ከዛ ውጤቱን አብረን እናያለን ማለት ነው። 35 12 የኔ ለምሳሌ እንደዚህ ላስገባና ሙሉውን ትጽፋላችሁ 15 ዲጂቱን ማለት ነው። ከዛ ኦርደር ለማድረግ ይቀልላችኋል። አይሚ 2 በዚህ ምናምን ማግኘት ትችላላችሁ ማለት ነው። 15 ዲጂት እንደዚህ ስታስገቡ ቼክ ኤፍአይኤምኤች ስታተስ የሚል ይመጣላችኋል። እንደዚህ ስትነኩ እንደዚህ ይመጣላችኋል የስልካችሁ ሙሉ ኢንፎርሜሽን። ከዛ እነዚህ 3 ነው የሚያስፈልጉን፣ 3ቱን ኮፒ አድርጌ ይዣለሁ ማለት ነው። ከዛ ወደ አይኤምአይ ሰርቪስ ተመልሼ እንትን አደርጋለሁ ማለት ነው። እዚህ ጋር ወደ ኋላ ተመልሰናል። ቴክኖ ወደሚለው ስንገባ እዚህ ጋር ቴክኖ ኢንፊኒክስ አይተል ኤምዲኤም ሪሞቭስ ፖርፋስት ይላል። እዚህ ጋር ስንገባ አይኤምአይ የሚለው እዚህ ጋር እንደዚህ እናደርገውና አይኤምአይ አንዱ ይሄ ነው። ይሄን እናስቀርና ይሄ አይኤምአይ 2ቱ እንደዚህ ከታርገን ወደዚህ እናስገባዋለን። አይኤምአይ 2 ነው እዚህ ጋር እንደዚህ ታደርጉታላችሁ። አይኤምአይ አንዱ ደግሞ እዚህ ጋር እንዲሆን ማለት ነው። ከዛ ኢትዮጵያ የሚለው ያስፈልገናል። ኢትዮጵያ ካንትሪው ነው የስልካችሁ እንደ ስልካችሁ ሳውዲ አረቢያ ምናምን የሚል ስላለ እንደ ስልካችሁ ማለት ነው። እዚህ ጋር ከዛ ፎን ካንትሪ እንደዚህ እናደርገዋለን እንደ ኢትዮጵያ ማለት ነው። ከዛ እዚህ ጋር ሎክ ስክሪን ፒክቸር ይላል። ከዛ እዚህ ጋር ሎክ ስክሪን ፒክቸር ሊንክ ነው የምታስገቡት። እንዴት መሰላችሁ? እዚህ ጋር ለምሳሌ ፎቶ
ፎቶ ሊንክ ብላችሁ ሰርች ታደርጉና እንደዚህ ከፊት ለፊት መጀመሪያ ላይ IMGPP የሚል ይመጣላችኋል። እንደዚህ አድርጋችሁ ስታርት አፕሎድ ትሉትና የስልካችሁን ፒክቸር ትጭናላችሁ ማለት ነው። የስልካችሁን ፒክቸር ትጭናላችሁ። የስልካችሁን ፒክቸር መጫን ነው። ከዛ ለምሳሌ ይሄን እኔ ብጭነው ይሄን እንደዚህ አድርጌ ብጭን እንደዚህ አፕሎድ የሚል ይመጣል። አፕሎድ አደርጋለሁ። ከዛ እዚህ ጋር ሊንክ ሰጠኝ። ይችን ሊንክ ኮፒ አድርጌ ወስድና የኤምዲኤማችን የፊት ለፊት ፎቶ ነው ግን ማድረግ ያለባቸው። ከዛ እዚህ ጋር አምጥቼ እንደዚህ ሊንኳን አስገብቼ ኦርደር ማድረግ ነው ማለት ነው። በዚህ መንገድ ኦርደር ማድረግ ትችላላችሁ። ከዛ አክቲቬሽን ክሬዲት ሰርቪስ የሚለው ደግሞ እዚህ ጋር ስንገባ ደግሞ ብዙ ነገሮች አሉ። እዚህ ጋር ቱል አክቲቭ ለማድረግ ብዙ ነገሮች አሉ። በምርጥ ምርጥ ዋጋ አሉ እና አንሎክ ቱል ኤኤምቲ እነዚህ የ3 ወር ምናምን ክሬዲት ለመግዛት ሙሉ ነገር እዚህ ጋር በቅናሽ ዋጋዎች ማግኘት ትችላላችሁ ማለት ነው። ቶረንት ቱል ኪራይ የሚለው ደግሞ እዚህ ጋር ስትገቡ ደግሞ ቱል ኪራይ ማድረግ ትችላላችሁ። በቅናሽ ዋጋ ቱል ኪራይ ራሳችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር እነ አንድሮይድ መልቲ ቱል አለ እዚህ ጋር አንሎክ ቱል አለ። አንሎክ ቱል ለምሳሌ በ73 ብር እንደዚህ ፕሊስ አን ኦርደር ማድረግ ብቻ ነው። ብር ሲኖራችሁ ፕሊስ አን ኦርደር ማድረግ ብቻ ነው ማለት ነው። ከዛ ሙሉ ነገር አለ እዚህ ጋር እንደዚህ እያደረጋችሁ ኦርደር እያደረጋችሁ መጠቀም ትችላላችሁ። ሳምሰንግ ኤፍአርፒ ለማዘዝ ደግሞ በጣም ቀላል ነው። ሳምሰንግ ኤፍአርፒ ኢዚ ነው። ለምሳሌ ሳምሰንግ ኤፍአርፒ እዚህ ጋር ለምሳሌ የ2300 ዳውሊ ሆነው ሎው ሌቭል አሉ። ትንሽ ስልኮች አሉ። እነሱ እንዴት ናቸው መሰላችሁ? ኤ13 ኤ12 ምናምን የያዙ ስልኮች እዚህ ጋር በ2000 ምናምን ብር ማዘዝ ትችላላችሁ ማለት ነው። እነ ኤም13 ምናምን እዚህ ጋር ሰፖርት አይሆኑም። በ2700 ብር ነው እነሱ። ከዛ እዚህ ጋር አይሚያችሁን ጽፋችሁ ኦርደር ማድረግ ብቻ ቀላል ነው። ከዛ አንዳንድ ጊዜ ደግሞ ሳምሰንግ ኦርደር አድርጋችሁ ኤፍአርፒ ሰክሰስ ይላችሁና ግን ስልኩ ላይ ካልሰራላችሁ እንዴት ታደርጋላችሁ? እዚህ ጋር ሳምሰንግ ኤፍአርፒ ሪፈንድ ወርክ አይዲ ሪፈንድ የሚል አለ። እዚህ ጋር በነፃ ነው። እዚህ ጋር በነፃ ፍሪ አይሚያችሁን አስገብታችሁ ካልተሰራላችሁ ሪፈንድ ትጠይቃላችሁ ማለት ነው። እና ብዙ ነገር አለው። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ሙሉ ነገሩን በቀጣይ ሌላ ቪዲዮ ይዤ እመጣለሁ። አዳዲስ ነገሮችም እየጨመርን ነው። የጎደለ ነገር ካለ ይጨመር የምትሉት ነገር ካለ በውስጥ አናግሩን ወይም ደግሞ እዚህ የምለቀው ቪዲዮ ላይ ኮመንት ላይ አርጉልን። ይመቻችሁ። አመሰግናለሁ።